ሰላም የተወደዳችሁ በዛሬው ቪዲዮአችን የልጆችን የምግብ ፍላጎት መቀነስን ለመከላከል የሚረዱ ዘዴዎችን እናያለን። የምግብ ፍላጎት መቀነስ በልጆች እድገት ላይ ተጽዕኖ እንዳያመጣ የሚከተሉትን ነጥቦች መተግበር ጠቃሚ ነው። የመጀመሪያው የምግብ አይነቶችን መቀያየር። ይህ ማለት የተለያዩ የምግብ አይነቶችን ማቅረብ ለልጆች አዲስ ጣዕም እንዲላመዱና የምግብ ፍላጎታቸው እንዲሻሻል ይረዳል ማለት ነው። ለምሳሌ እንደ ምስር፣ አተር እና ፎሶሊያ ያሉ የእጽዋት ፕሮቲኖችን ከእንስሳት ተዋጽኦ ጋር በማቀያየር ማቅረብ የተመጣጠነ ምግብ እንዲያገኙ ያደርጋል ማለት ነው። ሁለተኛው መንገድ በቫይታሚን እና ሚነራል የበለጸጉ ምግቦችን መስጠት። በተለይ ለደም መፈጠር የሚያስፈልገውን አይረን ከስጋ፣ እንቁላል፣ አጃ እና ገብስ ያሉ ምግቦች ለልጆች ንቁ መሆንና ለደም መፈጠር አስፈላጊ የሆነውን አይረን እንዲያገኙ ይረዳቸዋል ማለት ነው። ሌላው ለአንጎል እድገታቸው የሚረዳውን ደግሞ ኦሜጋ 3 ፋቲ አሲድን መስጠት ነው። ይሄን ደግሞ የምናገኘው ከአሳ ነው። አሳውን ግን በደንብ አብስለን እንዲሁም ለውዝ፣ ለአንጎል፣ ለአይን እድገት ከፍተኛ ጠቀሜታ አላቸው ማለት ነው። ሌላው እንግዲህ ፍራፍሬዎች ናቸው። ብርቱካን፣ ፓፓያ፣ ሙዝ ለቫይታሚን አቅርቦት ለምግብ መፈጨት በጣም ጠቃሚ ናቸው ማለት ነው። ስለዚህ ልጆችን እነዚህን ምግቦች በቫይታሚን ሚነራል የበለጸጉ ምግቦችን መስጠት ይገባናል ማለት ነው። ሶስተኛው መንገድ እንግዲህ የአመጋገብ ስርዓትን ማስተካከል ነው። እንግዲህ መጀመሪያው በዚህ ሂደት ውስጥ ቁርስን አለመዝለል ነው። ቁርስ የቀኑ የመጀመሪያና ወሳኝ ምግብ በመሆኑ ለልጆች ጥንካሬ፣ ለተስተካከለ የደም ስኳር መጠን ይረዳል ማለት ነው። ሌላው ፈሳሽ መውሰድ ነው። ልጆች በቀን ውስጥ በቂ ውሃ እንዲጠጡ ማድረግ ለሰውነታቸው መነቃቃትና ለደም ዝውውር ይረዳል ማለት ነው። ሌላው ጥሬ ምግቦችን ማስወገድ ነው ማለት ነው። ያልበሰለ ስጋ ወይም ጥሬ እንቁላል ለልጆች አደገኛ የሆኑ ባክቴሪያዎች ሊኖራቸው ስለሚችሉ በጥንቃቄ አብስለን መስጠት አለብን ማለት ነው። እነዚህ እንግዲህ ከአመጋገብ ስርዓት ጋር ማስተካከል ያለብን ነገሮች ናቸው ማለት ነው። አራተኛው መንገድ እንግዲህ ንቁ የአኗኗር ዘይቤ ነው። ይህ ማለት እንግዲህ ልጆች ረጅም ሰዓት ተቀምጠው ከመዋላቸው ይልቅ አካላዊ እንቅስቃሴ እንዲያደርጉ ማበረታታት፣ ካሎሪ እንዲያቃጥሉና የምግብ ፍላጎታቸው እንዲጨምር ያደርጋል ማለት ነው። ሌላው በየመሃሉ እንዲንቀሳቀሱ፣ እንዲጫወቱ ማድረግ ለአጥንትና ጡንቻ ጥንካሬያቸው ወሳኝ ነው ማለት ነው። ስለዚህ በአጠቃላይ ለልጆች የሚቀርበው ምግብ በፕሮቲን፣ በካልሲየም እና አይረን የበለጸገ መሆኑን ማረጋገጥ ለጤናማ እድገታቸው መሰረት ነው ማለት ነው። መልካም ጊዜ።